ኢትዮፒካ ሊንክ ፕሮግራሙ ኢትዮፒካ ሊንክ ነው። በዛም 90.7 ላይ እንገኛለን። እስከ ምሽት 1 ሰዓት ድረስ አብረናችሁ እንቆያለን። ያሁኑ የናቲ ዘፈን ምርጫ የጊዜ ነው። እሺ አንቺ አጠናቀሻል? አጠናቀቀል። በአልሽ ኮረመም ያው በጣም ካምባል አልሽ ኮረመም ነው እሱማ የንሽ ቅዳሜ ዕለት ስላየንሽ ችግር የለውም። አሁን መዝናኛ ምስትሽ ምንድነው? አስተዋውቂና ግቢያ። እሺ የስልካችን ባትሪ ቶሎ እንዳያልቅብን ቆጥበን መጠቀም እንድንችል ምን ማድረግ አለብን? እሺ እና ብዙ ጊዜ ስልካችንን ከቤታችን ሞልተነው ስንወጣ ስንመለስ ባትሪው አልቆ ብዙ ነገሮቻችን ተበላሽቶብን እንመለሳለን አይደል? ከሰው ጋር መገናኘት ከብዶን ማለት ነው። ስልካችን አሁን ደግሞ ከሁሉም ነገር ጋር የሚያያይዘን ስልካችን ስለሆነ ሁሉ ጊዜ ክፍት መሆን አለበት። ስለዚህ አሁን እነዚህ ነገሮች እንዳይከሰቱብን 5 ነገሮች ማድረግ እንችላለን ባትሪያችንን ለመቆጠብ። የመጀመሪያው ቫይብሬት እንዳያደርግ ማድረግ ነው። እንዲያውም አሁን ይደረጋል ይሄ ድምጽም ቫይብሬትም በደንብ እየጮኸ ስልኩም ቫይብሬትም እንዲኖረው ማለት ነው። ቫይብሬት የሚመከረው እንድንረበሽ ማንፈልግበት ሰዓት ይሄ ስብሰባ ላይ ሊሆን ይችላል ወይ እያነበብን ያለንበት ሰዓት ላይ ሆኖ ድምጹ እንዳይወጣ ከፈለግን ቫይብሬት ላይ አድርገን ልክ ሲጠራ ለማየት ብቻ ማለት ነው። እንዳይረብሸን ያ ድንገት የሚወጣው ድምጽ ከስልካችን እንጂ ሁሉም ቦታ ላይ ቫይብሬት ማድረግ ጠቃሚ አይደለም። ድምጹን ከሰጠንበት ቫይብሬቱን ብናጠፋው ደግሞ ቫይብሬት መጠቀም ካለብን አሁን እንደገለጽኳቸው ቦታዎች ቫይብሬት የሚያደርጉ እንድናደርጋቸው የሚጠበቁበት ቦታዎች ላይ ማድረግ። ሌላውን ጊዜ ግን በድምጽ መጠቀም ባትሪውን ስለሚጨርስ ማለት ነው። ባትሪውን ይመጥብናል ማለት ነው። ይሄ አንደኛው ቶሎ እንዲያልቅብን የሚያደርገው ነገር ነው ቫይብሬት ማድረጉ። ሌላኛው ስልካችንን ቀዝቀዝ ባለ ቦታ ነው ማስቀመጥ ያለብን። በተለይ እንደዚህ ሙቀት አካባቢ ላይ ይግላል ስልካችን አይደል? ይሞቃል። በተለይ ስንነካካው ደግሞ ይብሳል ጭራሽ ይግላልና ቦርሳችን ውስጥ እንከተዋለን። ሙቀት ያለበት ቦታ ኪሳችን ውስጥ እንከተዋለን። እንደዚህ የቀን ሰዓቶች ላይ ሙቀት ተጽዕኖ አለው ስልካችን ላይ ማለት ነው። ሙቀት ላይ ራሱ ስንጠቀምበት ዋይፋይ አብርተን ሞባይል ዳታችን አብርተን ስንጠቀምበት ጭራሽ በደንብ እንዲግል እና ባትሪውን ባንዴ እንዲመጣው ነው የሚያደርገው። ስለዚህ ቀዝቀዝ ያሉ ቦታዎች ላይ ዋይፋይም ስንጠቀም ቀዝቀዝ ያሉ ቦታዎች ላይ እንጂ ሞቅ ያሉ ቦታዎች ላይ ባንጠቀም ጥሩ ነው ተብሏል። ስለዚህ ስልካችንን ቀዝቀዝ ያለ ቦታ ላይ ማስቀመጥ፣ ቦርሳችን ውስጥ አለመወሸቅ፣ ሙቀት የሚፈጥሩ ቦታዎች ውስጥ አለማስቀመጥ ማለት ነው። ካለመወሸቅ ውጪ የተሻለ ቋንቋ የለም። እሺ ምን ሆነስ አሁን? ምንም። እሺ ቀጥይ። ሌላኛው የባትሪ መጠን ቻርጅ የምታደርገው ስልክህን ቻርጅ የምታደርገው ምን ያህል ደረጃ ሲደርስብህ ነው? የማየኔ 90ዎች ውስጥ ሊሆን ይችላል። 100 አላደርስም። አይ አይደለም የምትሰካው ምን ያህል ደረጃ ላይ ሆኖብህ ነው የምትሰካው? ምትነቅለው አላልኩህም። እሺ ሲያልቅ 20ዎቹ ሲገባ ቻርጅ አደርጋለሁ። 20 ውስጥ ሲገባ ነው የምታደርገው? ብዙ ጊዜ አደርጋለሁ። እሺ ግን ብዙ ሰዎች ባገኙት አጋጣሚ 70% ሊሆን ይችላል 50% ሊሆን ይችላል ከላይ ለመሙላት የሚያደርጉ ሰዎች አሉ። ይሄ በጭራሽ አይመከርም። እንዲያውም የባትሪያችን መጠን ሊያልቅ ሲል ከ15% ራሱ ዋርኒንግ ያመጣል፣ ማስጠንቀቂያ ያመጣልናል ስልካችን ላይ ከ15% በታች ሲሆን ማለት ነው። የዛን ሰዓት ላይ ነው እንጂ መሰካት ያለብን ዝም ብለን በላይ መሰካት ራሱ ባትሪውን መጉዳት ነው፣ እየገደለ ይሄዳል። ከእንደገና ደግሞ ብዙ ሰዎች ማታ ላይ እንሰካውና ስልካችንን ጠዋት ነው የምንነቅለው። ምናልባት 2 ሰዓት ሊፈጅ ይችላል እንዲሞላልን፣ የ2 ሰዓት ጊዜ ብቻ ሊሆን ይችላል የሚፈጀው። ግን እኛ በቃ ስንተኛ ስለሆነ ከስልካችን ጋር ምን ሊያየው ሰክተነው እስከ ጠዋት ድረስ እናደርጋለን። እሱም መሆን የለበትም። ስልካችን ልክ ሲሞላ ራሱ ሞልቷል ብሎ የሚያሳየን ነገር አለ። የዛኔ እንነቅለዋለን ማለት ነው። ስለዚህ 15% በታች ሲሆን ቻርጅ ማድረግ፣ ልክ ሲሞላ ደግሞ መንቀል። መሀል ላይ መንቀል አይመከርም። መምላት መቻል አለበት። ሌላኛው የብርሃን መጠን መቀነስ ነው። ብራይትነስ የሚለው እንዲሁም ቀላል ነው እኮ አይደል? ፊት ለፊት አለች። እንዲሁም መቀነስ መጨመርም ስንፈልግ ስልካችን ላይ ፊት ለፊት አለ።
ግን ፀሐይ ሲሆን በብዙ ጊዜ ብዙ ሰዎች ስለማይታያቸው ግድ መጨመር አለባቸው። ግን እንደዛው ጨምረውት አንዳንዴ እንዴ ያስደነግጣል። አንዳንዴ የሚጠቀሙት ሰዎች እስከ መጨረሻው ድረስ አድርገው ቤት ውስጥ አንቺ አይንሽን ተጨፍነሽ እንዴ እንዴት ለምዶት ነው ትላለህ። እና እንደዚህ መሆን የለበትም። አንደኛ ለአይናችንም ጥሩ አይደለም፣ የራስ ህመም ያመጣል። ስለዚህ እንደዚህ ከመሆን ይልቅ መካከለኛ አድርገ ነው ቀን ላይም ፀሐይ ላይም እኮ እስከ ጥግ ድረስ መሄድ የለበትም። መሀል ላይ ከተደረገ በቂ ነው፣ ያሳያል። ስለዚህ መሀል ላይ አድርገ ነው ከእንደገና ቤት ውስጥ በምንሆንበት ጊዜ በደንብ ሊታየን የሚችልበት ቦታ ሲሆን እስከ 0 ድረስ ማጥፋት እና ትታያለች። አሁን ለምሳሌ እኔ እስከ 0 ድረስ ነው፣ ግን ይታያል አንተ አይደል? በቃ ልክ እንደዚህ ማድረግ ማለት ነው። ሌላኛው ብዙ አፕሊኬሽኖችን በአንድ ጊዜ መጠቀም መደራረብ ነው። እዛው ሙዚቃ እንሰማበታለን፣ እዛው አንድ አፕሊኬሽን ዳውንሎድ እናደርጋለን፣ ቪዲዮ እናይበታለን፣ ቪዲዮዎች ዳውንሎድ እናደርግበታለን፣ ቻት እናደርግበታለን። በቃ በጣም ብዙ ወደ 6 ወደ 7 ነገሮች ስልካችንን እናዘዋለን። አፕዴት እንዲያደርግ ራሱን እናዘዋለን። ከዛ በቃ ብቻ ብዙ ነገር ነው የምንጠቀምበት። ዋይፋያችንን ከፍተነዋል፣ ሞባይል ዳታችንን ከፍተነዋል። እና እንደዚህ ሲሆንበት ደግሞ በጣም ነው የሚጨነቀው ስልካችን። ስለዚህ ይሄ ስልካችን ከሚጨነቅ በየጊዜው እያቀያየር ማድረግ መቻል አለብን። አሁን ቪዲዮ ካየን በኋላ ከዛ ዳውንሎድ ማድረግ ያለብን ዳውንሎድ እያደረግን፣ ምክንያቱም ስልኩን ባትሪ ብቻ ሳይሆን ስልኩን ራሱ ይጎዳዋል። ቀስ ረጋ ያለ ፍጥነቱ የወረደ እንዲሆን ነው የሚያደርገው። እና አንዳንድ ብዙ ጊዜ ደግሞ ባትሪያችን በሚያልቅበት ጊዜ ማድረግ ያለብን በጣም እንዲህ በሚግልብን ጊዜ ከራሴም ተሞክሮ ነው እንግዲህ ባለፈው ነገር ያልነበረ ስልኬ ባትሪ ቶሎ እየጨረሰ እየጋለብኝ አልነበረ። ልክ እሱን አሁን ሪስቶር ሳስደርገው ከእንደገና ነው ኃይሉን አድሶ ከእንደገና መስራት የጀመረው ማለት ነው። እና እንደዚህ የሚያስቸግረን ሰዎች እንደዚህ ማድረግ እንችላለን። ሪስቶር አስደርገ ነው የምንፈልገውን ፋይል ሌላ ቦታ ላይ ገልብጠን ሪስቶር ካስደረግነው በኋላ ከእንደገና እንደ አዲስ ነው የሚጀምረው ስልካችን ማለት ነው። ስለዚህ እንደዚህ አድርገን ስልካችንን ቀኑን ሙሉ ባትሪ ሳያልቅብን እንዲሰራ ማድረግ እንችላለን ማለት ነው። በጣም ጥሩ ጊፍት፣ እናመሰግናለን።